ኦትስ አጃ ነው ወይስ ለሞፈርም ለመክሳትም እንዴት አድርገን እንጠቀመው? ባለፈው በሰራውላችሁ ቪዲዮ ላይ የጠየቃችሁን ጥያቄ ነው። ኦትስ አጃ ነው አይደለም? እንዴት ማለት መሰላችሁ? ለምሳሌ ኦትስ ምንድነው በአማርኛ ብላችሁ ሰርች ብታደርጉ አጃ የሚል ትርጉም ይመጣላችኋል። ግን አጃ ሁላ እኛ የምናውቃቸው አጃ በሙላ ደግሞ ኦትስ ማለት አይደለም። ምክንያቱም ሁለት ስሞች በአማርኛ ላይ ይምታታሉ። ምናልባት ቋንቋውን በደንብ የምታውቁ ካላችሁ ብትገልጹልኝ ደስ ይለኛል። ኦትስም አጃ ይባላል፣ ሬይም አጃ ይባላል። ሁለቱም አጃ ነው የሚባሉት፣ ግን ሁለቱም የተለያየ ተክል ናቸው። ሁለቱም የተለያየ የአመጋገብ ሁኔታ ላይ ለውጥ የሚያመጡ ናቸው። እርግጥ አብዛኛው ኒውትሪሽን ቫልዩዋቸው ተመሳሳይ ነው፣ ግን ኦትስ ከሬይ በ2 ግራም ፕሮቲን ይበልጣል። በሌላ አገላለጽ ልለይላችሁኛ እኛ አገር አጃ ብለን የምንለውና ኦትስ የተለያዩ ናቸው እንደማለት ነው። ሁለቱም አጃ የሚል ነው ትርጉማቸው፣ ግን የተለያዩ ናቸው። ሶ አሁን የምናወራ ያለነው ስለ ኦትስ ነው። ኦትስ እንግዲህ 3 አይነት ኦትሶች አሉ። ያ ማለት አንደኛው ኖርማሊ ተከትፎ የሚመጣው አለ፣ ስቲል ከት እንለዋለን። ሁለተኛው የተወሰነ ስቲም ይደረግና ይጨፈለቃል። ከዛ ሶስተኛው ደግሞ መጀመሪያ ይከተፋል፣ ከዛ ስቲም ተደርጎ ደግሞ ይጨፈለቃል። ስለዚህ የማብሰያ ሰዓታቸውም ይለያያል ማለት ነው። እነዚህ 3ቱ የኦትስ አይነቶች ማለት ነው። ስለዚህ እንግዲህ 3ቱም የማብሰያ ሰዓታቸው ይለያያል ማለት ኢንስታንቱ ትንሽ ጣፋጭነት ይዘት አለው። ከ1 እስከ 3 ደቂቃ ላይ በስሎ መጠቀም ይቻላል፣ ወይም በጥሬውም ጁስ ላይ መፍጨት እንችላለን። ለማንኛውም አጠቃቀሙ እንዴት ነው ካላችሁ፣ ስለዚህ አሁን አጃ የሚለው የተለያየ እንደሆነ እንዲገባችሁ ነው። ግን ተመሳሳይ አይነት ካልቸር ነው። ያንን ሳታበስሉ መጠቀም አትችሉም። እኛ ሀገር አጃ ብለን የምንለውን ሳታበስሉ ከተጠቀማችሁት ሊጥ አይነት ነገር ይላል። በዛ ላይ በጣም ጠጣር ነው። ስለዚህ ከጁስ ጋር ምናምን አይዋሃድላችሁም። ስለዚህ ይሄኛውን አጃ የምንለውን እኛን ሀገር ያለውን ምናልባት በአጥሚት መልክ ወይ በዳቦ መልክ ተፈጭቶ ምን ተብሎ ካልሆነ በስተቀር በቂጣ መልክ ካልሆነ በስተቀር አትጠቀሙት። እንግዲህ ለመወፈርም ሆነ ለመክሳት እንዴት እንጠቀመው ካላችሁ በደንብ አድርጋችሁ ስሙኝ። መወፈር የምትፈልጉ ሰዎች ኦትስን ስትጠቀሙ በተቻለ መጠን ጥሩ ካሎሪ ካላቸውና ከፍተኛ ይዘት ካላቸው የካሎሪ ይዘት ካላቸው ምግቦች ጋር ብታጣምሩት በጣም አሪፍ ነው። እንዴት ካላችሁ ለምሳሌ ከ2 እስከ 3 ደቂቃ በተለይ ኢንስታንት ኦትሱን ቅድም ባብራራላችሁ መሰረት እንዲፈላ ታደርጉታላችሁ በውሃ። ከዛ በኋላ ያንን ካደረጋችሁ በኋላ 1 ማንኪያ የለውዝ ቅቤ 2 ማንኪያ መሆን ይችላል። ከዛ 1 ወይም 1 ከግማሽ የተቆራረጠ ሙዝ ጨምራችሁ ብትመገቡት ከፍተኛ ካሎሪ ነው። ከፍተኛ ካሎሪ አለ ማለት ለመወፈር አንድ ቴንደንሲ ነው። ከዚህ በተጨማሪ እንግዲህ በጁስ መልክ በጥብጣችሁ መጠቀም ትችላላችሁ። ጁስ ስታደርጉ እንግዲህ የተወሰነ በሶ ታደርጋላችሁ። አቮካዶ አለው፣ ሙዝ አለው። ከዛ ቢቻል ወተት ትጨምሩበታላችሁ። ከዛ ደግሞ 2 ማንኪያ ወይ 3 ማንኪያ ኦትስ ትጨምሩበታላችሁ። ካላችሁ 1 ማንኪያ ወይ ግማሽ ማንኪያ የለውዝ ቅቤ ከማር ጋር አድርጋችሁ ብትጠቀሙት በጣም ከፍተኛ ካሎሪ በአንድ ብርጭቆ ብቻ ማግኘት ትችላላችሁ። ስለዚህ እንደዚህ አይነት ከፍተኛ ካሎሪ የሚሰጣችሁ ከሆነ አንዳንድ ጊዜ ከእርጎ ጋር ቀላቅላችሁ ከተለያዩ ቤሪዎች ጋር ስትሮበሪ ወይም ደግሞ ብሉቤሪ ምናምን ጋር ቀላቅላችሁ መጠቀም ትችላላችሁ። ይህን የምታደርጉ ከሆነ ከፍተኛ ካሎሪ በማግኘታችሁ ምክንያት የመወፈር ቴንደንሲያችሁ በጣም ከፍተኛ ይሆናል። መክሳት ወይም ውፍረታችሁ ማስወገድ ያለባችሁ ደግሞ በደንብ ማወቅ ያለባችሁ ኦትስን ከ80 ግራም በላይ መጠቀም የለባችሁም በአንድ ጊዜ አጠቃቀም። ምክንያቱም ከ80 ግራም በበለጠ ቁጥር የካሎሪውን መጠን ከፍ እያለ ስለሚመጣ፣ ያ ብቻ አይደለም ስትጠቀሙት ደግሞ ካሎሪውን በጣም በሚይዝላችሁ ወይም ደግሞ ግላይሲሚክ ኢንዴክሱን ሊቆጣጠር በሚችል የፕሮቲን ባይንዲንግ ተጠቀሙ። ይሄ ማለት ኦትሱን ከፕሮቲን ጋር ቀላቅላችሁ መጠቀም። አይዘር ኦትስን ከስጋ ጋር ሊሆን ይችላል፣ ከቺክን ጋር ሊሆን ይችላል፣ ወይ እንደዛ አድርጋችሁ መጠቀም፣ ወይ ደግሞ ለብቻው ከ80 ግራም ባልበለጠ መጠቀም። ያ እንግዲህ ባለፈው እንዳልኳችሁ ምን ያደርግላችኋል? አንጀታችሁ ላይ የሚኖረውን የፋይበር ክምችት ከፍ በማድረግና ባለፈው እንዳልነው ቤታ ግሉካን በመስራት ምን ያደርጋል ማለት ነው? የምግብ ወይም የሹገር አብዞርቬሽንን እንድትቀንሱ ያደርጋችኋል። ፉል የሆናችሁ የጠገባችሁ አይነት ስሜት እንዲሰማችሁ ያደርጋችኋል። ስለዚህ ከፍተኛ ፕሮቲን ከኦትስ ጋር ስትጠቀሙ ምን ይሆናል? የመክሳት ቴንደንሲያችሁን ከፍ ያደርጋል። ካሎሪውን እንድትመጥኑ ያደርጋችኋል። በአንጻሩ እንድትጠግቡ ያደርጋችኋል። ከፍተኛ ካሎሪ ካላቸው ጋር ደግሞ ስትጠቀሙ እንድትወፍሩ ሞር ይጨምርላችኋል ማለት ነው። ስለዚህ ኦትስ እና
እኛ ሀገር አጃ ብለን የምንለው የተለያዩ ተክሎች ናቸው። ግን በተለምዶ ኩከር የሚባለውን ደግሞ ብትጠቀሙ፣ በተለይ ሹገር ፍሪ የሆነውን ብትጠቀሙ፣ በተለይ ደግሞ ይሄ መክሳት ለምትፈልጉ ሰዎች በጣም ይጠቅማችኋል ማለት ነው። አይሆፕ ብዙ ጥያቄዎች ተመልሷል ብዬ አስባለሁ። ያልተጠየቁ ጥያቄዎች ወይም ያልተመለሱ መልሶች ካሉ ደግሞ ኮሜንት ላይ አስቀምጡልኝ። ቴንክ ዩ